ሰላም እንዴት ናችሁ? ሲስተር አዱኛ ነኝ። ዛሬ ቤቴ ነኝ። ትርፍ ሰዓት በትርፍ ሰዓቴ ደግሞ ሹራቦችን፣ የህፃናት ቀሚሶችን፣ ቆቦችን እሰራለሁ። እንግዲህ ዛሬ በሹራቦች በማሽን እንዴት እንደሚሰሩ አሳያችኋለሁ ማለት ነው። ቻት ክሩን በጥርሱ ካስገባን በኋላ እንደፈለገን እንደዚህ እያሽከረከርን ነው የምንሰራ። በጣም ቀላል ነው። እንደዚህ ነው የምንሰራው። ሸረረረረ በ30 ደቂቃ በደቂቃዎች ውስጥ አንድ ሹራብ አንድ ቆብ መስራት እንችላለን። እኔ ግን በማሽን ብቻ አልሰራም፣ አልረካም በማሽን ብቻ። ይሄ ለፍጥነቱ ነው እንጂ በኪሮሽ ጥራት ያላቸው ስራዎችን፣ ሹራቦችን፣ ቆቦችን፣ ስካርፖችን መስራት እንችላለን። እና እኔ በብዛት ደስ የሚለኝ እኔ በኪሮሽ መስራት ነው። በኪሮሽ እንደዚህ እንሰራለን ማለት ነው። እንደዚህ የምንሰራው ይሄ በኪሮሽ የተሰራ ነው። ይታያችኋል። በጣም ነው የሚያምር። እንደፈለግን የተለያየ ዲዛይን መስራት እንችላለን ማለት ነው። ይታያችኋል። ያው እኔ የምሰራው በትርፍ ሰዓቴ ነው። በትርፍ ሰዓቴ ሆኖ ደግሞ በትዕዛዝ ሰዎቹ በመረጡት ዲዛይን እና በመረጡት ክር ስሪልኝ የሚሉኝን የህፃናት በተለይ ሹራብ ቀሚሶችን በደንብ እሰራለሁኝ። ቆቦችን፣ የህፃናት ጫማዎችን ገና በእግራቸው ዳዴ ያልሄዱ ልጆች፣ ቤት ውስጥ የሚውሉ ልጆች የህፃናት ጫማዎችንም አብሬ እሰራለሁኝ። ይኸው እንደዚህ ነው የሚሰራ። አሰራሩ እንደዚህ ነው። በጣም ቀላል ነው። የተለያየ ዲዛይን አሳያችኋለሁኝ። ፔጁን ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ማየት ትችላላችሁ። እንደዚህ ነው የሚሰሩት። ታያችኋል። እያደረግን ብዙ ነገር ሰርቻለሁኝ በትዕዛዝ። ቀሚስ ነው እኔ ገና ጅምር ነው። የህፃናት ቀሚሶች ናቸው እነዚህ። ሰው በመረጠው በራሱ በሚፈልገው ከለር ነው የምሰራ። ታያችኋል። ይሄ የአዋቂ ሹራብ ነው፣ ስላልተሰፋ ነው ገና። ታያችኋል። ይሄው በጣም የሚያማምር ስራዎችን በእጅና በማሽኑ መስራት የምንችል መሆኑን ነው ማሳያችሁ። እና ይሄንን ማሳየት የፈለኩት ምንድነው፣ በተለይ ስራ የሌላችሁ ልጆች በቀላል ወጪ ብዙ ወረት ሳትፈልጉ በቀላል ወጪ ይሄንን ሰርታችሁ እንደው መሸጥ እንኳን ባትችሉ እራሳችሁ መልበስ የምትችሉ መሆኑን ለማሳየት ነው። ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ሰብስክራይብ አድርጉ። በቀጣይም እሰራላችኋለሁኝ። እያያችሁ ብዙ ነገር መማር ትችላላችሁ። ሰላም ደሩ።